ሰብ ኣብ ዓለም ምንባር ካብ ዝጅምር ዓለምና ብፍጥነት ዝቀያየር ዕቤት ሳይንስ ቴክኖሎጂ ለውጠት ኣናጊዳ ምስጋና ይብፅሕዮም ተመራመርቲ ዓለምና ናብ ሓደ መንደር ንክትኾን ዝለዓለ ብርክቶ ብምግባር ሃገራት ምስ ሃገራት ንኽራኸባ ብመዳይ ሓበሬታ መጓዓዝያ ኩሎም ንጥቀመሎም መሳርሕታት ወዲ ሰብ ኣብ ምቹ መነባብሮ ንኽነብር ዝተጻወቶ ተራ ልዑል ቦታ ሒዙ ኣብ ማህደር ዓለምና ተሰኒዱ ይርከብ። ምዕቡላት ሃገራት ብኩሉ መዳይ ንምውድዳርን ናይ ዓለምና ኢኮኖሚ ወሳኒ ስትራቴጂ ቦታ ወታደራዊ ሓይልን ምቁፅጻር ብዝገብርዎ ንሕንሕ ዓለምና መስካሕክሕ ጦርነት ኣተኣናጊዳ ሰዓወይኑ ድማ ከቢድ ሰብኣዊ መሰል ገሰትን ስደት ሞት ደቂ ሰባት ብዝተፈላለዩ ኣንፈት ዓለምና ብሚልዮናት ተመዛቢሎም ከምኡውን ህይወቶም ስኢኖም ኩሉ ጸገም መንከራ ስደት ዘተኣናገደ ወዲ ሰብ ንዝበጽሖ ማሕበራዊ ኢኮኖሚያዊ ጸገማት ከም ሰብኣዊ ፍጡር ሰብ ብምዃን ንወገን ብምሕጋዝ ትእዛዝ ፈጣሪ ዘተግብሩ ብኣጻብዕቲ ዝቁጸሩ ምሩጻት ዝተባረኹ ሰባት ኣለዉ። ንሰብ ብቁመና ተኽለ ሰውነቱ መልክዑ ብደረጃ ፍልጠቱ ብዝህቡ ሓሳባት ብስለት ብቕዓት ምግማት ይከኣል ይኸውን። ናይ ወዲ ሰብ ዓላማ ሕልሚ ወይ ክበጽሖ ዝደሊ ሽቶን ምግማት ኣይከኣልን። ይኹን እምበር ብዝሰርሖም ርኡይ ስራሕቲ ሕልሞም ጋድ ብምግባር መስክሩ ይኽእሉ እዮም። ናይ ሎማዓንቲ ጋሻና ማስተር ኣብነት ይበሃል። ብዓውደ ስፖርት ቴኳንዶ ማርሻል አርት ጸሊም ቀበቶ ማዕርግ ዝረኸበ ሰውነቱ ከም ላስቲክ ዝተዓጻጸፍ ብሞተር ሳይክል ሰርከስ ትርኢት እውን ፍሉይ ክእለት ዘለዎ መንእሰይ እዩ። በረከቱ ምንድነው? እኛ ቤት ቅድም እንዳልኳችሁ መንገድ ዳር ስለነበር ትልቅ መኖሪያ ቤት አለን፣ ሱቆች አሉ፣ ቡና አለ፣ ትልቅ ማሳ ነው ያለውና አንድ ይሄ አስፋልት መንገድ ሲያልፍ የኛን ማሳ ሙሉ በሙሉ አንስቶ አለፈ። መኖሪያ ቤቱን አነሳ፣ ሱቆቹን አነሳ፣ የክራይ ቤቶችን አነሳ፣ ቡና ተነሳ። ያለው ነገር ሁሉ ሲነሳ እዛኔ ክፍያ ይከፈላልና ብዙ ሚሊዮን ብሮች ይከፈላሉ። የተከፈለው ሚሊዮን ያንን ሁሉ ብር ቤተሰብ እኔን በጣም ስለሚወደኝ በጣም ስለሚያምኑኝ ያንን ሁሉ ንብረት ያንን ሁሉ ሀብት አብነት አንተ ተቆጣጠር ተብዬ ያንን ሁሉ ሚሊዮን ብር እኔ ነበርኩ የሚቆጣጠረው። እኔ ሰርቼ ባመጣሁት ነው ለቤተሰብ የሚያስፈልገውና መንገር ማደርገው። ብዙ መኪናዎች ነበሩ፣ ብዙ ቤቶች ነበሩ፣ ብዙ ንብረት ነበር፣ ብዙ ሞተር ሳይክሎች ነበሩ። እግዚአብሔር ይመስገን ጥሩ ሁኔታ ለእግዚአብሔር ባረከኝና ትንሽ በሀብት ተመካው። ሁሉ ነገር በአንዴ ሲመጣ አስቸጋሪ ነው። አንድ ጊዜ መኪናውን ወስጄ አንዱን አቆምና ሲደብረኝ ሌላውን መኪና አስነስቼ ሄዳለሁ። መኪናውን የሆነ ሳለ አምጥቼ አቆምና ሞተር ሳይክሉን አስነስቼ ሄዳለሁ። እግዚአብሔር አይቶ 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 ይህ ገንዘብ ሊያጠፋኝ እንደሆነ ተረዳና 6 ወር አልሞላም አረጋጋው። ሀብቱ ተረጋጋ። ካብ ግዜ ቁልዕነቱ ጀሚሩ ንጽጉማት ወገናት ንምሕጋዝ ዓላማ ሒዙ ዝተበገሰ መንእሰይ ካብ ዝነበረሉ ዶብ ክልል ስርሑ ንምስራሕን ናይ ኢኮኖሚ ጸገም እኹል እቶትን ስለ ዘይነበሮ ናብ ከተማ አዲስ አበባ ተሰዲዱ ሰናይ ምግባር ዝሰርሑን ትካላት ምስ ቅዱሳት ወገናት ኣብ ዓለም ዝርከቡ ኢትዮጵያውያን ኤርትራውያን ብሓባር ብምስራሕ ኣብ መላእ ኢትዮጵያ ብሚልዮናት ዝቁጸሩ ወገናት ደገፍ ዝገበረ ኣብ ኢትዮጵያ ዘይርስዕ ዓሸራ ዘዕረፈ መንእሰይ እዩ። ኣብዚ ሰሙን ንኢትዮጵያውያን ዘሕዘነ ብማሕበራዊ ሚድያ ተለቂቁ ባዕሉ ማስተር ኣብነት ሓሳቡ ዝገለጸሉ ንመላእ ኢትዮጵያውያን ኣዴታት ጸሎት ግበራለይ መናእሰያት ሓዊሱ ምሕጽንታ ጸሎት ብምቕራብ ስምዒቱ ንምቁጽጻር ዝተጸገመ ብንብዓት ተዓጅቡ ዝሃበ ርእይቶ ንብዙሓት ሰባት ኣሰንቢዱ። በካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። ሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁንስ በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው።